look like you are a couple. You are joking. Yes, couple of friends. የምትማረው እኮ ደደብ ስትሆን ደደቦች ብዙ ጊዜ ለመማር ይሄዳሉ። እኛ ደግሞ አንሄድም በቂያችን። ኧረ እባካችሁ ተባበሩ። እውነት ፍቅር አልይዘኝ አለ። ለምን እንደሆነ አላውቅም። ጓደኞቼ አግብተው ወልደው ያሉ ከብደውን አንድም ሰው ከሁለትም አራት ወልደዋል። እኔ ደግሞ እንኳን ፍቅር ኤሌክትሪካል ይዘኝ ነው ተቸግሩ። ያለፈኝ ክትባት አለ እንዳለ እናቴ በህፃነት ያስከትባኛለች። እና ገሬ ምን ጎሎኝ ነው? እኔ እኮ የጨነቀ ነገር እኮ። ኧረ እንደው እባካችሁ መላበሉ። እናንተ እንዴት ነው ግን ፍቅር የሚይዛችሁ? እንዴት ነው ፍቅሩ የሚመጣላችሁ? እንዴት ነው የምትይዙት? እንዴት ነው? ኧረ እኔ እንደው እባካችሁ መላበሉ ተቸግሬያለሁ። ኡፍ የመርካቶ ልጅ ሆነ መቼም መርካቶ ሰፈር የሚለውን ሳዘፍን ከሄድክ በጣም ይደብረኛል። እስቲ መርካቶ ሰፈር የሚለው እስቲ መርካቶ ሰፈር ቲላ ትበይ ቲላ ትበይ። እኔ እኮ አውቀዋለሁ ዘፈኑን። እሺ እንዳሸውደኝ እስቲ ችላ ትበይ ነው። ችላ ትበይ አውቀሽ በሰፈሬ። ኧረ አይደለም፣ አውቀሽ በሰፈሬ አይደለም፣ አይተሽ መቸገሬን ነው። አይተሽ መቸ ሌላማ የለኝም ካንቺ ሌላማ የለኝም አይደለም፣ ሌላ እናት የለኝም ነው። ሌላ እናት የለኝም ካንቺ ሌላ። መርካቶ ሰፈሬ ጥላ ትበይ ችላ ትበይ። ስምሽ ስመኝ ገብሩ ስሜትሽን ብቻ እያሳየሽን። ወይ ጅኒ ነሽ? ይሄው መጣልኝ። ይሄው ወይ ዳኔ ትምጪ ዝምታ ያባራል የመዝሙሮቼ ባለቤት። ከየት መጣላል? እረኛ የሰላሞቼ እመቤት እሱ ነው። አይኑ ውስጥ ጣት አለ ይጫወተኛል። ጣት ውስጥ አይኑ ጅኒ ስመኝ ገብሩ። ትወና አይደለም፣ ይሄ ግጥም። ሁለት ታዋቂ የኢትዮጵያን ቲክቶከሮች ልጅ በእስር ቤት ሊወለድ መሆኑን የዘ ሀበሻ እና የዘ ኢትዮጵያ ምንጮች ገልጸዋል። መረጃውን በዝርዝር አቀርብላችኋለሁ። ዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪቢያ፣ እሌኒ ክንፈና የዲዲያ ነጻነት ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3:30 ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበራ ቁጥሩ ኢቲ190 የሆነ ቦምባርዲየር ኪው400 አውሮፕላንን ያለ አግባብ በመያዝ በቁጥጥር ስር አውሏል። የመንግስት ሰራተኛ ኦፊሴላዊ ግዴታ እንዳይፈጽም በመቃወምና አለመታዘዝ ፈጽሟል የሚሉም ሁለት ክሶች እንደቀረበባቸው ይታወቃል። ዮሐንስ ወይም ጆን ዳንኤል የሚባለው ቲክቶከር ደግሞ ከነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ከነዚህ 5 ተከሳሾች መካከል አንዷ የሆነችው የዲዲያ ነጻነት በወቅቱ በፖሊስ ቁጥጥር ስር ስትውል እድሜዋ 17 ዓመት የሆናት ነበረች። የዲዲያ ከዚህ እድሜዋ በተጨማሪ ነፍሰ ጡር መሆኗን ለወራት ከታሰረች በኋላ ለማወቅ የቻለች በመሆኑ ከፍተኛ ድንጋጤ ላይ ወድቃ እንደነበር የቅርብ ምንጮች ነግረውናል። የዲዲያ ከጆን ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን እርግዝናዋም የተፈጠረው ከእርሱ ጋር በነበራት የፍቅር ግንኙነት ነው ሲሉ እነዚሁ የቅርብ ምንጮች አስረድተውናል። ጆን ዳንኤል ከቲክቶከርነቱ በተጨማሪ ድምፃዊ የነበረ ሲሆን አረ ወይኔ ፍቅሯ አየለ በኔ የሚል ዘፈን ያለው ሲሆን ይህ የጆን ዘፈን የቪዲዮ ክሊፕም ተሰርቶለታል። በዚህ ቪዲዮ ክሊፕ ላይ የዲዲያ ነጻነት አብራው ሰርታለች። የዲዲያ ነጻነትና ጆን ዳንኤል ከቀናቶች በኋላ የመጀመሪያ ልጃቸውን ያገኛሉ ተብሎ እየተጠበቀ ሲሆን ያቀረቡት የዋስትና ጥያቄ ተቀባይነት ካጣ ልጃቸው በእስር ቤት ውስጥ የሚወለድ ይሆናል ተብሎ ይጠበቃል ሲሉ ምንጮቻችን ገልጸዋል። ተጨማሪ መረጃ በዩቲዩብ ገጻችን ላይ ማግኘት ትችላላችሁ። በርታ ማሪ በርታ፣ ለኔ ብሎ ነው ሲክስ ፓክ ለማውጣት። በርታ የኔ ጀግና በርታ። የኔ ጀግና እኮ የኔ ጀግና። ያዝ በለው ጎበዝ።
ከትምህርት ምን ደስ ይልሃል? ከትምህርትማ ደስ የሚለኝ እረፍት ፔሪድ፣ ምሳ ሰዓት፣ ወደ ቤት ስንለቀቅ፣ ቅዳሜና እሑድ አስተማሪ ሞቶ ትምህርት የለም ሲባል ነጭ ፔሪዶች ደስ ይሉኛል። በጣም እስቲ ካስተማሪ ደስ የሚል የትኛው ነው? ካስተማሪ ደስ የሚለኝ ስፖርት አስተማሪ። ለምን? በቃ ብዙ ጊዜ ይቀራል አይመጣም። ቢመጣም ዝም ብሎ ሜዳ ላይ ለቆን ተራገጡ ይላል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ሄሎ አለኝ ሰላመቴ፣ እንዴት ነኝ? በዚህ አበር ዛሬ ምን እግር ጣለሽ? የማንም ባል? የኔም ባል ከሌላ ሴት ጋር አሁን አየሽው? ምን ሲያረግ? ሃይ ማጋኑ ባይንሽ አየሽ? እኔ ብልሽ ግን ሸሞርኬ ባሌን ተከታተይልኝ ብዬ ነኝ ቀጥሬሻለሁ። አንቺን ቀጠርኩሽ? እባክሽን ባሌ አስቸገረኝ አልኩሽ ነው ወይስ ባሌን ትወጂኛለሽ? ባሌን ትወጂኛለሽ ማለት ነው። ያንቺ ባል በዚህ ሰዓት ምን እያረገኝ እንደሆነ ታውቃለኝ ወይ? ዝም ብለሽ ይሄንን አሁን ወሬ ብለሽ የምትደውይኝ ይሄን ኢትዮጵያ ስር ዘይት በነፃ ክፍፍል ነው እህል እየታደለ ነው ቢባል ለኔ ትደውይኛለሽ? ሃይ አዲስ ሻሽ ገዛች ዘመናዊ ሻሽ አረገች በላችሁ የዚህ ሰፈር ሰዎች ማይቀናብኝ የለ። አቤት ባለን እኔ ሰባብሬ አልጋ ካሲያስኩት አንድ ወሩ እንደሆነ ማቆን ነኝ። አንተ በመንፈስም ወጣሽ ኮሎለ ማለት ጀመርክ። እኔ የምለው ሰው ሁሉ ፍቅረኛ ከየት እያገኘ ነው? እዚህ ቲክቶክ ላይ እኮ እኔ ብቻ ነኝ ብቅምለው። በቃ እኔ ብቻ ቀረሁ እንደ ወደ ላይ የገጠር እያልኩ ኧረ ፈጣሪ ከየት እንደምታመጡ ሲነገሩኝ እኔ ሞጊ ድረስ ሁለቱኛ ልንጣ። ረዳት መልስ ስጠኝ እባክህ፣ ከቀልቤ ልሁንበት። ሌላ ነገር ማሰብ አልቻልኩም እኮ። አሁን 1 ሚሊዮን ብር ብሰጥህ ምን ታደርግበታለህ? 1 ሚሊዮን ብር አሁን ቢሰጠኝ ብሰጥህ ምን ታደርግበታለህ? ማን ነው የሚሰጠኝ? ማን ይሰጠኛል? ብሰጥህ ምን ታደርግበታለህ? አንተ ብትሰጠኝ ስጠኛ። ጫት ብቅም ባገኘው ነው አሁን አስነጥሼ ነው የምቅመው። ልንገርሽ አንቺ ራሱ መቃም አለብሽ። ስቲሙላንት ፕላንት ነው ጫት ማለት። ዘ ኦንሊ ግሪን ሊፍ ነው ኢትዮጵያ ውስጥ በጣም ጸዳ ያለ የሚያነቃቃ ግን እንደ ካናቢስ የማያሳብድ ስቲሙላንት ፕላንት ነው። በደንብ ማንበብ ይረዳሻል። አረንጓዴ ጫት የባህር ዳር ከተገኘ ኮሎምቢያ ይባላል። እሷን ቀጭ አርገሽ ኮካ ምናምን መውሰድ የለብሽም። በለውዝ ብቻ በለውዝ ጠቅ እያረግሽ አንደኛ ቅጠሉንም አተፊው ለውዝ ስትበይ ተረጋግቶ ይገባል። ውሃሽን ትጠጫለሽ። አንብበሽ አትመለሽም። ጠቅላላ ዶክተር ነው የምትሆኚው። ልብን ከፍተሽ ሰርጀሪ ትሰሪያለሽ። ጫት መቃም አለበት የኢትዮጵያ ሕዝብ።